መሊ ጸጉሩ ያድጓል የሆነ መላክኝ ቡራ አንዱ ለሰው አለብኝ ከአንድ ሰዓት ተኩል በኋላ ና። አንድ ሰዓት ተኩል በቃ ፒስሽ ይመጣሉ። ዛሬ ስንት ሰዓት ቆያለሁ አለክ? ያሞኝ ቢያንስ አንድ ተኩል ይቆያል። ኧረ ተው ምንም ቢሆን አብሮ አደገ ነው። ማ ይሄ ጅል ከልጅነቱ ጀምሮ ሚስቶቹን ሲነጥቅ ነበር። እቃቃ ሚስቱን ሳይቀር ነጥቄዋለሁ። ዛሬ ደግሞ ቆንጅዬ ሚስቱን። በስማም ማን ነው? ምንድነው? አንድ ሰዓት ተኩል ይቆያል አላልክም ነበር? ዛሬ ተዋረድኩ። ወይኔ ጉዴ። አንድ ሰዓት ተኩል ነው የምቆየው ብለሃል ነበር? መቼ ነው ያልኩሽ? አይ ተው በቃ። አሁን የኔ ፍቅር ሰው አስቀምጫለሁ፣ ቸኩላለሁ በጣም። እኔም እኮ ሰው አስቀምጫለሁ። አቤት። አይ ወይኔ ጉዴ። እኔ ላምጣልህ። አንቺ አታገኙም፣ እኔ ራሴ ወስዳለሁ። አንተ ምን አባ እዚህ ትሰራለህ? እዚሁ እንድቆርጠኝ እኮ ነው ስራ እንዳላስፈታክ። አሁን እዚሁ አንገትህ ልቁረጥልህ? መልዬ ወንድሜ ለምን አንገቴን ጸጉሬን ቁረጠኝ እንጂ። ከልጅነቴ ጀምሮ የኔን ነገር መውሰድ አያስጠላክም? የድሮ ነገር እኮ ድሮ አልፏል። አንቺ ምን ያደርጋል እዚህ? ምን ያደርጋል እዚህ? አይደለም እኮ ግቢ፣ ተኝ፣ ግቢ። ይቅርታ መሌ። አረ መሌ ተኝ። አንተም ልብስህን አውልቅ፣ ቱታንም አውልቅ። የአንቺን ገላ ግን በሰው ፊት ላይ ሲቆሽሽ ማየት አልፈልግም። ይኸው እንደፈለጋችሁ ባለጌዎች። እናንተ ብትሆኑ ምን ታረጉ ነበር?